ማለት ነው ብሎክ ያስደረጋቸዋል። ሰምሀው አሮ ነው ሀው እንደዛ አድርገው ብሎክ ያስደረጋቸዋል ማለት ነው። ሰው እነሱ እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጉት ካላቸው ይጠራጠራሉ ብሎ ያስባል። ራሱ ነው ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንዴ ብን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ቴክስት ላደርግላቸው እንኳን ስፈልግ ብሎክ ተደርግ ያለው ማለት ነው። እነሱም እንዳልሽ ስላለው ነገር ማለት አይችልም። እና እንዳልኩሽ የዱባይዋ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከ1 ዓመት ከ2 ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር። ግን ሰውዬው አያቆም። ብዙ አካውንት አለው እና ቢንጎ ላይ 2-3 አካውንት አለው። ቲክቶክ ላይ 3-4-5 አለው። 2 ያስደልቸዋለሁ። ደልቶ ይሁን ብሎክ አድርጎኝ አላውቅም። 2 ያስደልቸዋለሁ። እና ሰውየው በቃ እንደዚህ ነው። ወይ አካውንት እየገዛ ምናምን ይላል ማለት ነው። አካውንት እየገዛ እኔን ብሎክ ያደረገኝና እዛ ላይ እንደሚፈልገው ያደርጋል። እና ሰውየው በጣም ነው ምንድን ነው የሚባለው ማኒፕሌተር ነው። ሰዎችን ጭንቅላት ጌም በጣም ጎበዝ ነው። እና ሴቶቹንም እንደዚህ እያደረገ እኔ ብሎክ እያስደረጋቸው ነበረ። ስለዚህ እሱ ነው። እኔ ፎቶን የሆሳምን ፎቶ እና የማርቆስ ወይም ቢኒያም ጌታቸውን ፎቶ አድርጌ ቪዲዮ ሰራለሁ። ስክሪን ሪከርድ የምታደርጉ ሰዎችም ስክሪን ሪከርድ አድርጉ። በዚህ ፎቶ የዚህ ፎቶ ባለቤት ማርቆስ እሱ ነው። በሆሳም በዚህ ልጅ ፎቶ እየተጠቀመ እስካሁን ድረስ 83 ሴቶችን አጭበርብሯል። እና እኔ እንዳልሆንኩኝ እወቁልኝ በላቸው። ስክሪን ሪከርድ አድርጉ። አንተ እንዳልሆንክ እኔ አይደለሁም። እና በተለይ ደግሞ ስለ ሃይማኖት እና ስለ ብሔር ገብቼ ተናግሬ አላውቅም። ላይቭም እንዴት መግባት እንዳለብኝ ራሱ አላውቅም። እና እኔም ራሱ ቪዲዮ ለመስራት ሞክሬ ትክክለኛ ፔጅ ለመለጠፍ ሞክራለሁ ማለት ነው። ግን እኔ አይደለሁም ሳናገራችሁ የነበረው። ስለ ሃይማኖት ገብቼ ተናግሬ አላውቅም። ስለ ብሔርም ገብቼ ተናግሬ አላውቅም። እና ሰዎች ላይ እየገባ ላይቭ ላይ እየገባ ይሳደባል፣ በጣም ይሳደባል እና ሰዎችን አስቀይሟል። እና ዲኤምቪ ላይም እዚህ በምኖርበት ሰዎች ራሱ ያስፈራሩኝና እያስፈለገኝ ነበረ ሰውዬው። ምክንያቱም የተናገራቸው የነበረው ሰዎች ስለነበሩ ማለት ነው። እና አሁንም ሰው እንዲያውቅልኝ የምፈልገው ነገር እኔ አይደለሁም። ሆሳሚ ማይ ቴክስት ሜሴጅ ካላገኛችሁ እኔ አይደለሁም። አንድ አካውንት ፔጅ ነው ያለኝ ኢንስታግራም ላይ ሆሳሚ እና እዚህ ላይም ሆሳሚ እና ሌላ ሜሴጅ ላይ ካገኛችሁ እኔ አይደለሁም። አመሰግናለሁ። በጣም ጥሩ። ምክንያቱም እሱ በጣም ብዙ ሴቶችን በቪዲዮ ያስፈራራል። ሰው አንድ ወንድም ወይም እህቱን ያስፈራራበት እህቱ በሱ ምክንያት ራሷን ያጠፋች ወንድ ካለ አንተን ሊበቀልክ ይችላል። ምክንያቱም የሚያውቁክ በአንተ ፎቶ ስለሆነ እሱ ይህን ስራ የሚሰራው በአንተ ፎቶ ስለሆነ ሴቶችን ራቁት ቪዲዮ እየቀረጸ ቪዲዮ ኮል እያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተ እንዳልሆንክ መናገር ግድ ነው። እና እሱ እንዳልሆነ ይታወቅለት። እኔም ፎቶ ለጥፌ ቪዲዮ ሰራለው። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ ይመጣለው ብሎ ነበረ። እንግዲህ ምንም አይነት ማስረጃ ስለሌለው አልመጣም። እያንዳንድሽ ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። ሁሌ ነው እንደዚህ የሚለው፣ ያስፈራራል እንጂ ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም፣ ያስፈራራቸዋል። ግን ቪዲዮማ አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መስል እንደ እየላከላቸው የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥ ይህጤ ይኸውልሽ፣ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም፣ ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። አለችው
ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስት አልገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምንም የለም አይደል እንዴ? ማንም የሚያኖራት የለም የሚያስተዳድራት የለም። ይህ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀውም። ሩሜን ከፍቼ እየተጫወትኩ ነበረ። ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት። እያለቀስኩ ነው የለመንኩት። ስለሆነ በፍጹም እለቅባታለሁ፣ እንዲያደርግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳውራት ታዩ ይልቀቀው፣ ከለቀቀው ቤተሰቦቼ ጋር ለቋል፣ ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎችም ሴቶች አለኝ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ። እሺ ይህን ነገር ሰው ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ ጋር የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያውቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላውቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩት ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 ዓመት ሙሉ እች ልጅ እየተሰደበች ከማንኛውም ሰው ጋር ስትናገር ስታወራም ስትናገር በየአፕሊኬሽኑ በእንደዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ቢባል ለጊዜው ነው። ቀድምም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ ነው። እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንድ ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ኦኬ ስቶርሚ ከጨረሽ አበበች ትቀጥል። ጨርሰሻል? ነው እኔ ጨርሻለሁ። ኦኬ እሺ አበበች። ለትክክለኛው ሰው መረጃውን ስጪ ለምትይኝ ሰው አውሪኝና እሰጣለሁኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ማነው ሚውት ያላረገ ሰው አለ እንዴ? ለማንም ሰው እንዳትሰጪ፣ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም።
እሺ አበበች የሆነ ሰውዬ ደውሎ ነበር ማለት ነው። ጀርመን ውስጥ የሚጠራበት ስም ወይ እጁን የሰጠበት ስም ኬዝ ያስገባበት ስም የሚያውቅ ማንም ምንም ነገር አንፈልግም። ራሱ ሊሆን ይችላል በሰው የሚያስደውል። ማንም ቢደውልብሽ አይመለከታችሁም ብለሽ ዝጊባቸው። እኛ ለህግ አካላት ብቻ ማስረጃዎቻችንን እናስረክባለን። አለቀ። እሺ ውዴ። እንዴ የሆነ ነገር የህግ አካል ነኝ ምናምን ብለው መረጃ ተቀብለው የሰው ቪዲዮ እና ፎቶ ለመበተን ከማንም ምንም አንፈልግም። ቀጥታ ለህግ አካላት ይሰጣል። አለቀ። ጨረስን። እየደወላችሁ ምንም ነገር እንድትሉ አንፈልግም። ቴንኪዩ። ራሱ በሰው ሊያስደውል ይችላል። ራሱ የህግ አካል መስሎ ሊቀርብ ይችላል። አንቀበልም። እሺ ስዊት አውርታለች። ማነው ያልተናገረው? የአውሮፕን ናት። መጀመሪያ ሳትጨርስ ነበር ቅድም የገባው ልጅ አቋረጣት። ጨርሳለች። ከዛ ወደ አበበች እንሄዳለን። አይሰማም ማሬ ድምፅሽ። እኔ ላውራ ወይስ ትጨርስ? ዊያሮፕን ጨርሰሻል? አልጨረስኩም ብለው ነበር ቅድም ልጁ ሲያወራ። ለዛ ነው ያኛው ልጅ የወጣው ልጅ ቅድም እንዳለችሽ ልጁ የተነገረሽ ኢንፎርሜሽን በአጠቃላይ ውሸት ነው። በቃ ምክንያቱም ሙሉ ነገሩ የምታውቀው መረጃውን የሰጣት ለጓደኛዬ ናት። ሌሎች ልጆች አሉ። እሱ ጨርሶ አልነበረበትም። እስካሁን የተናገረው ንግግር ሁሉ ውሸት ነው። ብር በልታለችም ተብያለው። ሁሉም ብለውኛል። 500 ሺህ ብር በልታለች ተብሏል። እኔ 500 ሺህ ብር ብበላው ዱባይ ምንም አልሰራም በዛ ሰዓት ማለት ነው። ምንም አይነት ብር አልበላውም። በላችን ካለ ማስረጃ ያምጣ፣ ችግር የለውም። እንዳልኩሽ ነው። ብቻ ከኔ ጋር የሆነ ሰዓት ላይ መጎረባበት ጀመረ ማለት ነው። በቃ መሳደብ ምናምን በቃ ኃይለኛ እንዲ ቃላቶችን ማውጣት ጀመረ። እንዳልኩሽ እኔ ከቢጎ ርቄ ነበር በዛ ሰዓት። እኔ ርቄ ግን እሱ ግን ይጠቀማል ሁሉንም አካውንቶች። አበበች እንዳለችሽ ባለፈው ደላልቼ ነበረ፣ እሱ ግን ይገባል። ከዛ የሆነ ጊዜ ቢጎ ስገባ እሱ የሆነ ቤት ቁጭ ብሎ ይሄ ጾፂ ምናምን ከተባለው ጋር ቁጭ ብሎ እያወራ ነው። የሆነ ቤት ውስጥ ማለት ነው እያወሩ ነው፣ አንድ ጀማ ማለት ነው። ከዛ ቁጭ ብለው እያወሩ ብቻ ምንም አላልኩም። ከዛ ቴክስት አረኩለት። የት ነበር? ስራ ላይ ነኝ፣ ቆይ ትንሽ ቆይቼ እደውልልሻለሁ ምናምን አለኝ ማለት ነው። ኦኬ ምናምን አልኩት። ከዛ በኋላ ላይ ከዛ በቃ ከኔ ጋር መጠላሽ ጀመረ በጣም በኃይለኛው። በቃ ስድቡ ምናምን ትታችሁ በቃ በጣም እንትን የሚል ማስፈራሪያዎችም ነበሩት ምናምን። ከዛ ለወንድሜ ጋር እንዳልኳቸው ቴክስት ያደርግለታል። ከዛ ይደልትበታል፣ ያደርግለታል። ከዛ ወንድሜ ለእኔ ቴክስት ማድረግ ጀመረ። ምን እያለሽ ነው ማለት በተደጋጋሚ ተመሳሳይ ቴክስት ነው የሚልከው፣ ምንድን ነው የሚለው ምናምን አለኝ። ከዛ በቃ ዝም በለው ምናምን አልኩት። አይ ልጁ ግን ጤነኛ አይመስለኝም ምናምን አለ ማለት ነው። በቃ በጣም መሳደብ በቃ ስድቡ በጣም በቃ የሚዘገናንን ስድብ ነው ሁሉ የሚሳደቡ ስድብ። እዚህ ጋር እንደምታዩት ቅዱስ እንደሚጫወተው ምናምን አይደለም። በጣም ሰቅጣጭ ስድብ ነው የሚሳደበው። በቃ አዋርድሻለሁ ነው ሁሌ አዋርድሻለሁ ነው የሚለው። ከዛ የሆነ ቀን ላይ በቃ እኔ መታመም ጀመርኩኝ፣ እያመመኝ መጣ። ከዛ ሬዚስታንስ ራሱ አጣሁኝ። መቆምም ሆነ ማለት እንቅልፍ አልተኛም። በቃ ብዙ ነገሮችን እንትን ብለውብኝ ነበረ። በቃ ከሰው ጋር ማላወራም የሆነ በቃ ድንዝዝ የሆነ እንዲህ በሽተኛ ሰው ታውቃላችሁ፣ እንደዛ ሆንኩኝ። ከዛ እየባሰብኝ ሲመጣ በቃ ስልኬን አጥፍቼ ቁጭ አልኩኝ ማለት ነው። ስልኬን አጥፍቼ ቁጭ ባልኩ ጊዜ አንድ ጎረቤት ነበረች። ያ ዲፕሬሽን ውስጥ ገብቼ ነበር። ከዛ አንድ ጎረቤቴ ነበረች። ከዛ እሷ ጋር ምን ይላታል፣ እሷን ቢጎ አስጀምሪያት ነበር። ለእሷ ብዙ ነገር ይነግራታል። እኔ ስለምወዳት ነው እንትን ስለምላት ነው ምናምን በቃ ብዙ ነገር ይላታል። እሷ ልክ ስንገናኝ ታወራልኛለች። እሱስ በቃ እንትን ስለሚልሽ ነው እንደኔ እኮ። አረ ለእኔ የሚያወራልኝ ቴክስት ይሄ ነው። ስልኬን ስከፍተው የሚያወራው ነገር በቃ የተለየ በቃ እንትን የሚል ነው። ከዛ በቃ እንዳልኳችሁ በጣም እኔ የመጨረሻው ሌቭል ላይ ደርሻለሁኝ። ስለዚህ በቃ ህይወቴ ይበልጣል። ምክንያቱም ብዙ ሰዎች መፍትሄ አጥተው ወይ ከጎናቸው ሰው የለ
ራሳቸው የሚያጠፉ በጣም ብዙ ሰዎች አሉ። ሶ በቃ ያ ደረጃ ላይ ደረስኩኝ ማለት ነው። ራስ እስከ ማጥፋት ደረጃ ደረስኩኝ። ከዛ እንደዛም ሆኜ አሟታል እየተባለ ልጅቷ አሟታል ታማለች እያለችው እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። እሷ ጋር ሌላ ወሬ ያወራል፣ እኔ ጋር መጥቶ ይሰድበኛል። ከዛ በኋላ በቃ የመጨረሻ ቀን ላይ መጣሁኝና ቤት ስልኬን ከፈትኩት። ከዛ በቃ አንቺ በህይወት አትኖሪም፣ አንቺ በህይወት ቆመሽ አትሄጅም፣ አንቺ አይደለሽም እናትሽ ትሰቀላለች፣ እናትሽ ትንጠለጠላለች በገመድ፣ አንቺ ሰው አትሆኝም፣ ከአንቺ ጋርም ወንድ አይሆንም። እንዲህ ብሎ ነው ለመጨረሻ ጊዜ እና እናትሽ ትሰቀላለች ሲለኝ፣ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት። ምክንያቱም በቃ የመጨረሻ ደረጃ ላይ ስለደረስኩ አሁን የምትሰቀለው የኔ እናት ሳትሆን ያንተ እናት ናት ብዬ ከእያንዳንዱ ነገር ላይ ብሎክ አደረግኩት። በቃ ቦለኩት፣ ብሎክ አደረግኩት። በቃ የዛን ቀን የቦለኩት ቀን የተሰማኝ ደስታ አልነበረም። አንዳንዴ የሆነ ከዘላለም ባርነት የአንድ ቀን ነፃነት የሚባል ነገር አለ። ያን ሁሉ ጊዜ ታስሬ በቃ በጣም ደስ አለኝ። በቃ ከልቤ ማለት ነው። ነፃ እንደወጣው ያህል ተሰማኝ። ከዛ በማግስቱ ቢጎ ሲሄድ አንድ ልጅ ፕሮፋይሏን አስቀይሯት ስሟን በሱ አድርጎ የእሷንም ስም በሱ አድርጎ ቁጭ ብሏል ቢጎ ላይ ማለት። በማግስቱ ሲሄድ የዚህ ልጅን ፎቶ አስደርጓት የእሱን ስም አድርጋ ቁጭ ብላለች። ከዛ ልጅቷ ቢጎ ላይ መዝሙር ነው የምታዳምጠው። ኢቨን ከወንድ ጋር እንኳን የምትቀመጥ አልነበረችም። በተደጋጋሚ እንደዛ አየሁኝ። ከዛ ልጅቷን አስወጣት ማለት ነው። ከዛ ከቢጎ ቢያንስ ለ6 ወር ነው ለ7 ወር። ከዛ በኋላ ቢጎ ላይ አላየሁትም እኔ ማለት ነው። ጠፋ። ከዛ ሲጠፋ ምን እንዳደረገ ታውቂያለሽ? ሲመለስ ከ6 ወር ነው ከ7 ወር በኋላ ሲመለስ እኔ ከነስቶርሚ ጋር ጓደኛ ሆኜ ያገኘኝ ማለት ነው። ሶ እኔ ኢቨን ጆይን ሲል ነፃነት እንዲሰማው ብዬ እየተጫወትኩ ያለሁበት ቤት ትቼ እወርዳለሁኝ፣ እወጣለሁ ማለት ነው። እሱ ግን የሆነ ቦታ ላይ ሲያገኘኝ ያባረኛል ከዛ ቤት ማለት ነው። ምክንያቱም በቃ እኔ ከዚህ በኋላ ምንም እንትን አይልም ብዬ ስለማስብ ማለት ነው። ከዛ ከነ ስቶርሚ ጋር በጣም ጀለስ ሲሆን ስቶርሚ አሉ በጣም ብዙ ጓደኞች አሉ፣ ጥሩ ጓደኞች አሉ። እግዚአብሔር የተመሰገነ ይሁን። ከእነሱ ጋር ጀለስ ሆኖ ነበረ። ከዛ ከእነሱ ጋር ለመቀላቀል ግዴታ ለእነሱ ፋይል መስጠት አለበት። እኔ መውጣት አለብኝ ከዛ አፕሊኬሽን ላይ። ስለዚህ ያደረገው ምንድነው ለስቶርሚ ላከላት። ከዛ ስቶርሚ እኔን ጠራችኝ እና በውስጥ ማለት የዛን ቀን እንደውም እኔ አልገባውም ነበረ አፕሊኬሽኑ ላይ በጀለስ ያስጠርታኝ መስመጣ የእሱ ልጅ ይሄ ፕሮፋይሉን ፒክቸሩን ላከችልኝ የሚጠቀምበትን። ይህ ልጅ ታውቂዋለሽ ትለኝ። አዎ አውቀዋለሁ ስላ እንደዚህ ነገር ልኮልኛል ምናምን አለችኝ። እሺ ምናምን አልኳት። ከዛ ላውራችሁ አለችኝ። እሷና አንድ ጓደኛዋ ዴች የምትባል ጓደኛ አለች ማለት ነው። ሁለቱ በዛ ላይ በሰዓቱ ለእኔ በጣም ስፔሻል ሰዎች ናቸው አሉ። ጆም አለ፣ ዴችም አለች፣ ዞላም አሉ። ብቻ ምርጥ የምላቸው ሰዎች ነበሩ በሰዓቱ ከኔ ጋር። ፋሪቲም ከዛ ዴችና ፋሪቲ ጠሩኝና እዛ ሄድኩኝ ፕራይቬት የሚባለው። ከዛ ምን አለ ስገባ በቃ እነሱ ሴት ልጅ ነሽ፣ ነገ በህይወትሽ ብዙ ነገር ያጋጥምሻል፣ በቃ እንትን በዩ ነገሮችን አረጋጊ ምናምን አሉኝ። ከዛ ገባው። ስገባ ፎቶ ለሌላ ሰው ልካለች። አንድ ቤሮት ላለችው ጓደኛዋ ያወራት ነበር መሰለኝ አይደል ነው። እሷን ለሷ ልጅ ትልቅ ሰው ነው እያለች ታስወራብኛለች። እኔ እኮ ለልጅቷ አላወራሁላት ሰበብ ሲፈልግ ማለት ነው። ኧረ አላወራሁባትም አልኩት። ከዛ በቃ የኔን ስም እንዳትጠራ። ከዛ እኔ ስምህን አልጠራውክም። እኔ ስትመጣ ራሱ ትቼልፍ ነው ቤት የምወጣው፣ ግን ፈርቼክ አይደለም። እንደውም እስካሁን ድረስ ቢጎ ያልጠፋሁበት ዋነኛ ምክንያቱ አንተ ነህ፣ እየጠበቅኩ ነበር አልኩት። እኔን እንደማስፈራራት አልችልም። ከዛ ብዬ እኔ በቃ እሺ እኔ ወዳታለሁ፣ አከብራታለሁ። በቃ እነሱን የሚላቸው እህትየው እኔ በጣም ነው መወዳት፣ በጣም ነው ማከብራት፣ ከዚህ በኋላ አልደርስባትም ምናምን ብሎ ተሰነባብተን ወጣን። ከዛ የሆነ ቀን አንድ የሰፈሪ ልጅ አለ፣ ለእሱ ነግሬው ነበረ። ልጁ ተመልሶ መጥቷል ብዬ ስለነገርኩት ሲያየው የሆነ ቤት ተናደደበት።
በጣም ስለተናደደበት ሰደበው። በወጣት ፕሮፋይል ቁጭ ብለህ እዚህ ታወራለህ ወይ ብሎ ስድብ አደረገው ልጁ ማለት ነው። ሲሰድበው ድጋሚ ልጆቹ ጋር ደውሎ አሁን ነው ማወጣባት ምናምን። ከዛ እነሱ ድጋሚ ጠሩን እና ምንድን ነው አልኩት። ነግረሽዋል? ከዛ እነሱ ከኛ ሌላ የሚያውቅ ሰው አለ? አዎ አንድ ጀለስ ያውቃል። እኔ ስሙን መጥራት አልፈልግም፣ የሰፈር ልጅም ስለሆነ የሚያውቅ ልጅ አለ ምናምን አልኳቸው። ከዛ እሺ እነሱ አሉ። ከዛ ምንድን ነው የምትፈልገው? በቃ እኔ እለቃለሁ ምናምን። በቃ እነሱ ተጨነቁ፣ ለመኑት ምናምን። በጣም ቢለመን እምቢ አለ። ከዛ በቃ አንድ ነገር ልንገርህ አልኩት። እኔ አሁን ሁሉንም ለመቀበል ምኑንም ነገር ለመቀበል ዝግጁ ነኝ። ምክንያቱም እኔ ያሳለፍኩትን፣ ያለቀስኩትን፣ የተጎዳሁበትን ሁሉ እኔ ነው የማውቀው። አድርገው ብዬ ትቼው ወጣሁ። በቃ በተለያየ አካውንት ይመጥልኛል ስክሪንሻቶች ምናምን፣ እንደዚህ ሊደረግብሽ ነው ተጠንቀቂ ምናምን። ይሁን አልኩኝ፣ ተለቀቀ። በቃ ምክንያቱ ዋነኛ እንትኑ ከዚህ አፕሊኬሽን ላይ ተጥፋ ተብሎ ነው ቤተሰብ ጋርም ተላከ። ከዛ በኋላ ፎቶን አወጣሁበት። በቃ በየቤቱ ሲገባ ቪዲዮ ክፈት ማለት ጀመርን። በየቤቱ ሲገባ እየተከታተልን ቪዲዮ ክፈት። ከዛ ብር ሰጥቻታለሁ 500 ሺህ ብር ብሎ አስወራብኝ። ከዛ እነሱም የነበሩት ያልኩሽ እነዚህ ራስ ዞላ፣ ፋሪቲ፣ ዴጅ፣ ፋያ ምናምን የሚባሉ ልጆች አጠገቤ ነበሩ። እነሱ ረዱኝ። በቃ ኖርማል ነው ጠንከር በይ ምናምን ብለው እነሱ እንትን አሉልኝ ማለት ነው። ተረጋጊ ምናምን ብለው አሉኝ። በቃ እሱም እነሱ ናቸው በየገባበት በቃ እየገቡ ፎቶውን እንትን እያሉ በቃ እየለጠፉ ማለት ኢቨን ፎቶውን እንኳን ቤቴ ላይ ስለጥፍ አትለጥፊ አንሺ። አንዴ ዊአር ኦፕን አንዴ ማሪ ሚኪ ነው የሚለው። ሚኪ ምንድን ነው ጉዳዩ? ይመለከተሃል? ሀይ እንዴት ናቸው? ይመለከተኛል። አውርተን ስለነበረ ነው የምናወራው ነገር ስላለ ትጨርስ ሆነ ቆያ ይቅርታ